በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ። በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሉሉ ፋጃቲ ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ ረብል ዓለሚን በጣም ሰላም ነኝ፣ ደህና ነኝ። ለተከበረው ለኢድ አል-አድሃ በዓል እንኳን በሰላም አደረሳችሁ። አይንም በደንብ አላወጣሽም እንዳትሉ እንኳን አደረሳችሁ። ኩሉ ዓም ወአንቱም በአልፍ ኸይር ሰሐ ወዓፊያ ብያለሁኝ። እንግዲህ የኢድ ዋዜማ እንዴት ይዟቸዋል? ዝግጅቱ እንዴት ነው? ስራው እንዴት ነው? አላህ ይገዛችሁ። እንኳን አደረሳችሁ ብያለሁ። ሁላችሁንም ክርስቲያንም ለሆናችሁ ሰላም ለእናንተ ይሁን። እንግዲህ ሼር ላይክ በማድረግ የተቀላቀሉ ደስ የሚል ጊዜ እናሳልፋለን። በአላህ ፍቃድ ጉዞ ወዴት ነው ትላላችሁ። አብረንም እና ይሆናል ማለት ነው። አይዟችሁ፣ በርቱ። አላህ Subhanahu Wa Ta'ala በሰላም በጤና ለሀገራችን ያብቃን። ቤተሰቦቻችን ጋር ሀገራችን በሰላም ለማሳለፍ ያብቃን። ሌላ ምን ይባላል አይደል? ሁሉም ያልፋል። ዋናው ነገር ትዕግስት ነው። አይዟችሁ፣ በርቱ፣ ጠንክሩ። አላህ ይጠብቃችሁ በያላችሁበት። አንዳንድ ጊዜ እንደዚህ ወጣ ስል አንዳንድ ቪዲዮዎችን ልክላችኋለሁኝ በወጣን ሰዓት ማለት ነው። የሆነ ቤት ስትወጡ ጭንቅ ይላልና ወጣ ስትሉ ደስ ይላል። ጥሩ አየር መቀበል ነው። ሆነ ለራሳችሁ ጥሩ እንትን ይኖራችኋል። ለማንኛውም ሼር ላይክ ማድረግ አትርሱ። ውድ ቤተሰቦቼ አስተያየታችሁን አስቀምጡልኝ ማለት ነው። ሁላችሁንም እጅግ በጣም አድርጌ አመሰግናለሁ ስለምታበረታቱኝ፣ ለምትሰጡኝ ሀሳብ። ኢዳችሁን የሰላም ፍቅር ያደርግላችሁ። በሰላም በደህና የምናሳልፍ ያድርገን። ሁላችንንም በያላችሁበት አላህ ይጠብቃችሁ። አሁን የብዙ ወሬ አላበዛባችሁም። ያው ሄርኩበትን ቦታ እያያችሁ አብረን እያየን ዘናፈታ እንላለን። ያው ከኢድ ቀን በፊት ኢድ ገና ነገ ነው ኢንሻአላህ። አሁን ሌሊቱ ኢድ ነው አሁን ላይ ያለንበት። ያው ኢድ ነገ ጁሙዓ ነው። ዛሬ ደግሞ ሐሙስ የጁሙዓ ሌሊት ነው። አሁን ይሄን ቦታ ይሄድ ነው ሮብ ዕለት ነው ማለት ነው። ያው በኢድ ቀን እዛው ከቤት አይወጣም። በተለይ እናት ቤት ሲኮን ሁሉም እናት ቤት ነው የሚሰበሰበው። በቃ ዘመድ ልጅ ሁሉም የልጅ የሚሰበሰበው እናት ቤት ስለሆነ በኢድ ቀን ደግሞ እንደ አይነት ቦታ መዝናኛ ቦታ ለመሄድ ስለማይመች እንግዳም መዘየር አለ፣ እንግዳም ቤት ይመጣል ምናምን ስለማይመቻቸው ከዛ በፊት ቀደም ብለን ከጁምዓ በፊት ማለት ነው ሮብ ዕለት እንደዚህ ደስ የሚል ቦታ ሄደን ተጫውተናል ማለት ነው። እኔማ ምንም አልቀረኝ። ውሃ ዋኝቼ ማላቀው ነው ዋኝ ሁላችሁ በሰላም ተመለስኩኝ። የባህር ውስጥ ሳልሰምጥ እኔማ ሲያቅተኝ ጓደኛዬን ያዥ እያልኩኝ ማለት ነው። ዝሮ ያመስቃችሁ ነው። ደስ የሚል ጊዜ ነበር። አልሐምዱሊላህ እስከመቁት ከዳር ኩንትን ጻለሱ ልጋብዛችሁ። ያው ያን ጥቅም የሌለው ወሬ ባለበዛ መልካም ነው። ደስ እንደሚላችሁ ተስፋ አደርጋለሁ። አብራችሁ ቆዩ። የኢድ ቀን እና የጁሙዓ ቀን ሲገጣጠሙ የጁሙዓ ሶላት ብይን ሁክም። የኢድ ቀን እና የጁሙዓ ቀን ሲገጣጠሙ የጁሙዓ ሶላት ብይን ሁክም። አላህ ከዋለልን ውለታዎች መካከል በዓላትና ልዩ የኢባዳ ቀናትን መደጋገሙ ነው። አንዳንድ ጊዜ የኢድ ቀን የኢድ አልፈጥር ወይም የኢድ አልአድሃ ከሳምንታዊው የጁምዓ ቀን ጋር ሊገጣጠም ይችላል። በዚህ ጊዜ ስለ ጁምዓ ሶላት ብይን ሁክም በኢስላም ሊቃውንት መካከል የተለያዩ አመለካከቶች መኖራቸው የታወቀ ነው። በዚህ ጽሑፍ እነዚህን አመለካከቶችና የማስረጃ ነጥቦቻቸውን ለማቅረብ እሞክራለሁ። የጁምዓ ሶላት መሰረታዊ ብይን እና የዑለሞች አቋም። በመሰረቱ የጁምዓ ሶላት በሸሪዓችን ግዴታ ፈርድ የሆነ ኢባዳ ነው። የኢድ ቀን ከጁምዓ ጋር መገጣጠሙ ይህንን መሰረታዊ ግዴታ ሙሉ በሙሉ ያስቀረው እንደሆነ ወይም ማገራራት ሩክሷ እንዳለው የዑለሞች የተለያዩ አቋሞች አሉ። ዋና ዋናዎቹ ሁለት አቋሞች የሚከተሉት ናቸው። አንደኛ የጁምዓ ግዴታነት አይወድቅም። ይህ አቋም የብዙዎቹ
ይህ አቋም የአብዛኞቹ የእስላም ሊቃውንት አቋም ሲሆን የሐነፊያ፣ የማሊክያ እና የሻፊዕያ መዝሀብ ሊቃውንትን እንዲሁም እንደ ኢብኑል ሙንዚር፣ ኢብኑ ሐዝም እና ኢብኑ አብዲል በር ያሉ ታላላቅ ዑለማዎች ያካትታል። የዚህ አቋም ማስረጃዎች ከቁርአን አላህ ሱብሓነሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ያ አዩሃለዚነ አመኑ ኢዛ ኑዲየ ሊሰላቲ ሚን የውሚል ጁሙዐቲ ፈስዐው ኢላ ዚክሪላሂ ወዘሩል በይዕ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። ሱረቱል ጁሙዓ። እናንተ ያመናችሁ ሆይ በአርብ ቀን ለስግደት ጥሪ በተደረገ ጊዜ ወደ አላህ ማውሳት ሂዱ፣ መሸጥንም ተው። ይህ የምታውቁ ብትሆኑ ለእናንተ በጣም የተሻለ ነው። የማስረጃው ነጥብ ይህ የቁርአን አንቀጽ ለጁምዓ ሶላት መጣደፍን ግዴታ ሲያደርግ የኢድ ቀንን ከሌሎች ቀናት ለይቶ አላወጣውም። ጥሪው አጠቃላይ ነው። ከአተር ከሱሐቦች ዘገባዎች አቡ ኡበይድ እንዲህ ብለዋል፣ ከዚያም ዑስማን ኢብን አፋን ጋር በኢድ ቀን ተገኘሁ። ያም ቀን የጁምዓ ቀን ነበር። ከኹጥባ በፊት የኢድ ሰላትን ሰገዱ። ከዚያም ኹጥባ አደረጉና እንዲህ አሉ፣ እናንተ ሰዎች ሆይ ይህ ቀን ሁለት በዓላትን የተሰባሰቡበት ቀን ነው። ከአዋሊ ከመዲና ራቅ ያሉ አካባቢዎች ነዋሪዎች ጁምዓን መጠበቅ የፈለገ ይጠብቅ፣ መመለስ የፈለገም ፈቅጄለታለሁ። የማስረጃው ነጥብ ዑስማን ማግራራቱን የሰጡት ለአዋሊ ነዋሪዎች ብቻ ነው። ምክንያቱም እነሱ መራቃቸው የጁምዓ ግዴታ የለባቸውም። በተለመደውም ቀን የሚያሳየው መዲና ውስጥ ላሉት በመዲና ውስጥ ላሉት የጁምዓ ግዴታነት እንዲያልቀረ ነው። ሎጂካዊ ማስረጃዎች የጁምዓ ሰላት ፈርድ ግዴታ ሲሆን የዒድ ሰላት ደግሞ ሱና የተወደደ ተግባር ወይም ዋጅብ በአንዳንድ ዑለማዎች እይታ ነው። ሱና ወይም ዋጅብ የሆነ ተግባር ፈርድ የሆነን ተግባር ሊያስቀር አይችልም። ሁለቱም ጁምዓና ኢድ በራሳቸው ግዴታ የሆኑ ሶላቶች ከሆኑ የኢድን ዋጅብነት ሊያዙት አንዱ ሌላውን ሊያስቀር አይችልም። ልክ የዙሁር ሰላት በኢድ ቀን እንደማይቀረው ሁሉ። 2 የኢድ ሰላት ለሰገደ ሰው የጁምዓ ሰላት ላይ መስገድ ግዴታ አይሆንበትም። የሐንበልያ መዝሀብ እና የሌሎች ይህ አቋም የሐንበልያ መዝሀብ ሲሆን ከተወሰኑ ከቀደምት ሶለፎች ተዘግቧል። እንደ ሼኹል ኢስላም ኢብኑ ተይሚያ፣ ሼኽ ኢብኑ ባዝ እና ሼኽ ኢብኑ ኡሰይሚን ያሉ ዑለሞችም ይህን አቋም መርጠዋል። ከብዙ ሰሃቦች ያለ ተቃውሞ መተላለፉም ይገለጻል። የዚህ አቋም ማስረጃዎች ከሱና ከኢያስ ኢብን አቢ ረምለህ አሽሻሚ እንደተዘገበው ሙአዊያ ኢብን አቢ ሱፊያን ዘይድ ኢብን አርቀምን ሲጠይቁት ተገኘሁ። ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ሁለት በዓላትን በአንድ ቀን ሲገጣጠሙ ተገኝተሃልን? እርሱም አዎን አለ። እንዴት አደረጉ ሲለው የኢድ ሰላትን ሰገዱ። ከዛም
በጁምዓ ላይ ቅለት ወይም ደግሞ ሩኽሳ ሰጡና መስገድ የፈለገ ይስገድ አሉ። አቡ ዳውድ፣ ንሳኢ፣ ኢብኑ ማጀህ ዘግበውታል። ሐዲሱን ሶሒህ ያደረጉት ዑለሞች አሉ። ሎጂካዊ ማስረጃዎች ጁምዓ ከዙሁር የሚለየው በዋናነት በኹጥባ ነው። የኹጥባው ዋና ዓላማ የሆነው ማስታወስና መገሰጽ በኹጥባ ላይ ተገኝቷል። ስለዚህ አንዱ ኹጥባ የሌለው ሊበቃ ስለዚህ አንዱ ኹጥባ ለሌላው ሊበቃ ይችላል። የጁምዓ ቀን ኢድ በዓል ነው። የፊጥርና የነህር አድሃ ቀናትም የኢዶች ናቸው። የሸሪዓው መርህ ሁለት ተመሳሳይ ኢባዳዎች ሊገጣጠሙ አንዱን በሌላው ውስጥ ማስገባት ነው። ልክ ውዱእ በጉሱል ውስጥ እንደሚገባውና አንዱ ጉሱል በሌላኛው ጉሱል እንደሚገባው ሁሉ የሳዑዲ ቋሚ የፈትዋ ኮሚቴ ውሳኔና የማጠቃለያ ነጥቦች። የሳዑዲ ቋሚ የፈትዋ ኮሚቴ መሰረት የኢድ ሰላት ያሰገደ ሰው የጁምዓ ሰላት ግዴታነት ከላዩ ላይ አይነሳም። ለጁምዓ መስገድ አለበት። የጁምዓ ኢማም ግዴታ ኢማሙ የጁምዓን ሰላት በዚያ ቀን መስገድ ግዴታ አለበት ለሚፈልጉና የኢድ ሰላትን ላልሰገዱ ሰዎች። የኢድ ሰላትን የሰገደ ሰው የጁምዓ ሰላት መስገድ ቅለት ወይም ሩኽሳ ተፈቅዶለታል። ነገር ግን ይህ ሰው የዙህርን ሰላት በወቅቱ መስገድ ግዴታ ይሆንበታል። የኢድ ሰላትን መስገድ የጁምዓንም ሆነ የዙህርን ሰላት ሙሉ በሙሉ ያስቀረዋል የሚለው አባባል ትክክል አይደለም። ይህ አመለካከት በዑለሞች የተተወና ስህተት ነው። በዚያ ቀን አዛን የሚደረገው የጁምዓ ሶላት በሚሰገድባቸው መስጂዶች ብቻ ነው። ሲጠቃለል ከላይ እንደተመለከተነው የኢድ ቀን ከጁምዓ ጋር ሲገጣጠም በዑለሞች መካከል ሁለት ዋና አቋሞች አሉ። ሁለቱም አቋሞች የራሳቸውን ማስረጃዎች ያቀርባሉ። የጁምሁር አብዛኞቹ ዑለማዎች የጁምዓ ግዴታነት እንደማይቀር ይገልጻሉ። በተለይ ከቁርአን አጠቃላይ ትዕዛዝና ከዑስማን ተግባር በመነሳት የሐንበልያ መዝሃብና ሌሎች ዑለማዎች ደግሞ የኢድ ሰላትን ለመስገድ ሰው የጁምዓ ሰላትን መተው እንደሚቻል ቅለት እንዳለው ሩኽሳ ማለት ነው። ከነቢዩ ሰለላሁ ዐለይሂ ወሰለም በተገኙ ከሱሐቦች ከሐዲሶች በሎጂካዊ ምክንያቶች ይገለጻሉ። የሳዑዲ ቋሚ የፈትዋ ኮሚቴ የሰጠው ውሳኔ በሁለቱ አቋሞች መካከል ያለውን ክፍተት በመጠኑ የሚያጠብ ይመስላል። ይኸውም የኢድ ሰላትን ለሰገደ ሰው በጁምዓ ላይ መገኘት ግዴታ ባይሆንም የዙህር ሰላትን መስገድ ግን ግዴታ መሆኑን በማጉላት ነው። ይህ አካሄድ ሁለቱንም የሸሪዓ መርሆች የጁምዓን አስፈላጊነትና የተሰጠውን ቅለት ወይም ሩኽሳ ለማጣጣም ይረዳል። አላህ ሁላችንንም ትክክለኛውን የእስልምና ግንዛቤ ይስጠን፣ በኢባዳችንም ላይ ያጽናን። አላህ የበለጠ ያውቃል። ስላዳመጣችሁኝ እጅግ በጣም አርጌ አመሰግናለሁኝ። ያው ወሬ ብቻ ከሚሆን እንደዚህ ትንሽ ጠቃሚ የሆነች ነገር ምትሆን አንዳንዴ ጣል ብናደርግ ጥሩ ነው ብዬ አስቤ ነው። እንደዚህ የሚያምር ደስ የሚል ቦታ ነበረ። ይሄ ከመሸ በኋላ ልንወጣ ስንል ነው ያነሳሁት። ተዋ ጠይቁኝ አልኳቸው። አየሩ ደስ ሲል መከየፍ ራሱ አያስፈልግም። እናቴ ሳሩ ላይ ሄጄ ትኝት ነው ያልኩት። ትኝት ሰማዩን እያየ ኮከብ እየቆጠርኩ ማለት ነው። ወላሂ ሀገራችን ነው የሚያስታውሳችሁ። ሳሩ ምናምን ደስ ሲል ነበር። ስትራው በጣም ያምራል። አልሐምዱሊላህ ስለ ሁሉም ነገር አልሐምዱሊላህ ነው። ባለን ነገር አላህን ማመስገን ነው። ሽክሩን ያዚድለኩም ወለ አላህ Subhanahu Wa Ta'ala መስገኑ ይጨምርላችኋል ብሏል። አላህ Subhanahu Wa Ta'ala ከማስገኞቹ ባሪዎቹ አላህ ያድርገን።
ስለተከታተላችሁኝ አብራችሁ ስለቆያችሁ በጣም እጅግ በጣም አድርጌ አመሰግናለሁ። ይሄ ውስጡ ሳላው ነው ማለት ነው። ከውጭ በኩል ነው ግን እያነሳ ያለሁት በጣም ነው የሚያምረው። ጥር ምጥን ያለ አልበዛ ይሆን ጓደኛ ዘልጆች ጋር እየተጫወተኝ ነው። እኔ እዚህ ቪዲዮ አነሳለሁ ትላላችሁ። ይኸው ደስ ይላል። ወላሂ እዚህ ጀል ልንወጣ ስንል ተኝተናል። በጣም ደስ የሚለው ንቅስቅስ ያለ ነው። ነወርቱና ይላል እዚህ ጋር። ወአለይኩም ሰላም ልበላችሁ እንዴ? ሰላም አለይኩም ወራህመቱላሂ ወበረካቱ። በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ። በየቀኑ ራስሽ ላይ ስሪ። በየቀኑ መድረስ የምትፈልጊበት ጋር ለመድረስ ደከመኝ ሰለቸኝ ሳትይ ስሪ።